አሰላሙ አሌይኩም ወረህመቱላህ ወበረካቱ። ውድና የተከበራችሁ የቻናል የተከታታይ ውዴቶች ወንድሞቼ እንዴት ናችሁልኝ? እኔ ሰላም ነኝ አልሐምዱሊላህ። ክርስቲያን እህት ወንድሞቼ ሰላም ሰላም ብያለሁ። ሰላማችሁ ይብዛ ባላችሁበት። ውዶቼ ላይክ፣ ሰብስክራይብ፣ ሸር ማድረጋችሁን አትርሱ። አበረታቱኝ ውዶቼ ዋዬ እና ይህን ይመስላል። ደግሞ በዚህኛው ጀርባ ትመጣ ያው በእርግጥ እዚሁ በራፋቸው ሆኜ ነው የምቀርጸው እና ገጠር የናፈቃችሁቶቼ ወንድሞቼ፣ በእርግጥ ወንድሞቼ እንኳን ገጠር አይናፍቃቸውም፣ ገጠር ላይ ነው የሚሰሩት። እህቶቼ ናችሁ የሚናፍቃችሁ እና ይህን ይመስላል የገጠር ኑሯችን። እዚሁ የሚታየው ፉጀራ ይባላል፣ ግን ኦማን ነው ይሄ። እንደውም በርቀት የሚታየው ቆይ እስቲ ዙም ላድርግ። በርቀት የሚታየው የኦማን ገደል ነው ማለት ነው። በርግጥ ኦማን ቅርባችን ነው። ፉጀራ ደግሞ ያው ይሄን ይመስላል፣ በርቀት ይታያል በርግጥ እና ይሄን ይመስላል። ሱብሃንአላህ ሱብሃንአላህ። ያው በሀገራችን እንደዚህ አይነት ሚዲያ ላይ ሄደን ነው ኩበት የምንለቅመው ነበረ፣ ጭልል ያለ ሚዲያ እና እህቶቼ ወንድሞቼ አበረታቱኝ። ያበረታታችሁ ነው። በእርግጥ አሁንም አበረታቱኝ፣ ብርታታችሁ እንዳይርቀኝ ተጎን የሆኑልኝ እህቶቼ ወንድሞቼ አሳድጉኝ። ኢንሻአላህ እያደገልኝም ነው ደግሞ እናንተም በጣም እንዲያድግ ያሰብኩበት እንዲደርስ አበረታቱኝ። ኮሜንትም ጣፉልኝ፣ ሸርም አርጉልኝ ውዶቼ ዋዬ እና ያው ሀገራችን አልሐምዱሊላህ አሁን በረድ ብሏል ሙቀቱ እንጂ ደስ ይላል። እንደዚህ ወጣት አሁን ሳር ምናምን ያበቅላል እንዲያምናው ተሆነ ዝናብ ምናምን ካለ አሁን ገና ክረምቱ ገባ እያለ ስለሆነ ነው እንጂ እንደዚህ ተባራሪ መኪና ነው የምናየው እንጂ እንደዚህ ልፍ የሚል መኪና የለም እኛ ጋር። አይ እናቴ ሀገራችንማ ወላሂ ዓለም እንዲሁ ምንም የገጠር ልጅ ብንሆን እንደዚህ መኪናና ባጃጅ በአይናችን እናያለን ማለት ነው፣ ለራሳችን ባይኖረንም። ያው አዲስ ቤት እየተሰራ ነው። ባለፈው ቀን ጨፋ አድርጌ አሳይቻችኋለሁ። አሁን ቀረብ ቢል ስላልኩ ነው። ኢንሻአላህ አሁን ሰሞኑን እንደው ዝም ብዬ ሜዲያ ሄዳለሁኝ ለመዝናናትም ብለን ሰዎቻችን ከሌሉ ዝም ብለን እግራችን እስከሚነቃ የምንሄድበት ቀን አለን ማለት ነው። ያው ሜዲያ ስለሆነ ምንም አያስፈራ። እዚህ ዳራኛ ምናምንም የለ ማለት ደህና ጨር ያለ ነው እና አያስፈራም። አንድ ሄቴ ፈንጋሌ እንዳይገትትሽ ስላለች ነው ማለት ነው። አይገትተኝም አብሽሪ። ዲክ የምገተት ሰው ነኝ እንደ አንቺ። ዝም ብሎ መገተት የለም ሀቢብቴ እና ባንጋሌም የለ ሀቢብቴ። ንቀውት እዚህ የሚሰራ የለም። ባንጋሌ ወደ ከተማ ነው እንጂ ያለው እዚህ ገጠር የለም። ምን ሊሰሩ? እኔ እኮ ሳኡዲ አረቢያ በግ ፍየል ምናምን ይታገዳል። እዚህ ግን የገጠሩ ጥናት በጣም ከባድ ነበር። ግን አንድ የሚያግድ የለም። ፍየሎችም ያኔ አሉ ተለቀው ያኔ ጠባቂ የማይኖራቸው ማለት ነው። ይመጣሉ አንዳንዴ ግመሎች ምናምን ይሄን ማጠጣውን አታክልቴን ይበሉብኛል ማለት ነው። አንዴ የዝንጀሮ የምጠብቃለች ሳኡዲ አረቢያ ማለት ነው። የባሰ እኮ አለ ጎበዝ፣ ወላሂ የባሰ አለ። ዝንጀሮ ወላ ስትጨ እጠብቃለሁ አለች ማለት ነው። እና የባሰ አለን። ይሄን ታማረር ደግሞ ዝንጀሮ የለ ጦጣ ያለ እናቴዋ እና አንድ ጓደኛ ያ ዝንጀሮ እጠብቃለሁ ጦጣ የሆነ ስንዴ ምናምን እየወቁ ያንን ልክ በቃ የኛ ሀገር ማለት ነው። የነሱ ደግሞ ለየት ያለ ነው። የኛ እንኳን ሜዲያ ነው እንጂ እንደዚህ እንስሳ የዱር እንስሳ የሚመጣበት አይደለም። ምክንያቱም ሜዲያ ስለሆነ። ጫካ ቢሆን በእርግጥ አለ አይኖርም አይባልም። እዚች ዝንጀሮ ሊኖር ይችላል። ያው ያቺ ስለማላቅ ነው እዚህ ዱባይ ላይ እና ጅብ ነው። አይናችን ብዙ አየን በዚህ እድሜያችን። በቃ ገንዘብ ካለ በሰማይ መንገድ ያለት ይባል እንደ ድሮ ተረትና
እንትን ነበር የምንለው። አሁን በእውነቱ በአየር መተን አይናችን ጉድ አይቶ አለን። ደግሞ ወደፊትም ብዙ እናያለን ኢንሻአላህ። ብቻ እኛ እንኖር እንጂ ማናየው ነገር የለም ማለት ነው። አላህ ሱብሃነሁ ወተዓላ ደግሞ እኛንም ሰላም አርጎ ሀገራችንንም ሰላም አርጎ ሀገራችን እንድንኖር ቀሪ ዘመናችንን ወላሂ እንዲው ከሰው ቤት እንጀራ እንዲው አላህ ያውጣን። የዛሬው ደግሞ ለየት ያለ ነው። በስተጀርባ ስለወጣሁ ያው በርግጥ ሁሉም ይሄን ፊልም ማጠጣበት ያው ነው። የዛሬው ደግሞ እንደዚህ በስተጀርባ ወጣ ብዬ ማለት ነው። እዚሁ በራችን ላይ በስተጀርባ በር አለ። እዛ ሆኜ ተቀረጸው ጭልል ያለ ሜዳ ነው። ጫካ፣ ግራር፣ በቃ ግራር ተምር ራሱ የለም። ይሄኛን ስን ነው ማለት ነው። እና አበረታቱኝ እስቲ አበረታታችሁኝ። እንደው ተስፋ ኑሮኝ እንደው ወደ ሀገሬ ገብቼ ይሄን ዩቱብ ልስራ ማለት ነው። ወላሂ እንደው አንዳንዴ እንደዚህ ያስጠላኛል ወላሂ። እንደው በእርግጥ እዚህ እኔ የምሰራበት አካባቢ አንድ ያበሻ የለም። እዚህ ቢመጡም ራሱ ይጠፋሉ፣ አይሰሩም። እዚህ ደግሞ ማን ይሰራል ይላሉ ማለት ነው። ያመጧቸዋል በእርግጥ ግን ወይን ቢሮ ያደርሷቸዋል ወይ ጠፍተው ይወጣሉ። አንድ ሁለት ሶስት ብቻ አሉ። በእርግጥ አንዳንዴ ለአእምሯችንም ጥሩ ነው ከተማ ወላሂ። ምክንያቱም እንደው አንዳንድ ነገር ስናይ ደስ የሚል ነገር የሆነ ለአእምሯችን። እዚህ ግን ወጣት ይሉ ይሄንን ጨበሬ ነው የሚባለው፣ ቆላ ነው የሚባለው። ይሄ በእርግጥ በእኛ ሀገር ጭር ያለ ነገር ነው። እንግዲህ ይሄ ትልቅ አስፋልት እምላችሁ ነው። ይሄ አሁን ማሳያችሁ አንድ መኪና የለም። ይሮጥ አንድ እንዱ ተባራ አንድ ትመጣለች ደግሞ እንደዚቹ አንድ። አሁን ከተማ አሁን ደግሞ አንድ መጣች መኪና በመኪና ነው። እዚህ ግን የሆነ እንደው እንጣፍተን ራሱ መሄድ ብንል ያው እዚሁ ይይዙናል እንጂ በግርመሽም አይደረስ ከተማ። እናቶች አበረታቱ፣ ሸር አርጉልኝ ውዶቼ። ወይዬ መልካም ጁምአ። ዛሬ ጁምአ ነው። ይሄ ደግሞ ግቢያችን ውስጥ ነው ማለት ነው። ሌላም አታክልት አለ አላልኳቸውም። ያት ችናት አሉ በስተፊት ለፊት አይጠረቀም ዝም ብሎ ነው። የስንት አመቱ 4 አመቱ ከተተከለ እና ግቢያችን ያው ጣጣር ነው።